ሄሎ ተደውሎ ነበር? ተሳስተሃል፣ እኔ አልደወልኩም። ያልተሳካ ጥሪ ደርሶኝ ነው። ወይ በስተት ይሆናል፣ እኔ አልደወልኩም። ይሆናል በቃ እሺ። ኦኬ ይቅርታ። አዎ ደውዬ ነበር፣ ግን ደግሞ የሆነ ልጅ ነው አስደውይኝ ብሎ የደወለው። ምናልባት እሱ ሊሆን ይችላል። ምን አይነት ልጅ ነው? ማለቴ ማን ነው? አላውቀውም። እንዴት? አያስደውይኝ ብሎ ነው የደወልኩት። አንተ ቅድም ደውለልኝ ነበር እንዴ? ኧረ አልደወልኩልህም። ምን ነው? አይ የሆነ ሰው ደውሎልኝ ነበር። በእናትህ ማን እንደሆነ ግን አላወኩም። ቆይ እስኪ መልሼ ደወልኩ። ይቅርታ። ግን ምን አይነት ልጅ ነው? ውይ አላስታውሰውም። ታክሲ ስለነበር በደንብ አላየሁት። ለምን ነበር ደውይልኝ ያለሽ? ባትሪ ነው ካርድ አልተቀብኝ ብሎ ነው። እሺ በቃ ሶሪ፣ የምጠብቀው ስልክ ስለነበር ነው። እሺ ችግር የለውም። እኔም ካስታወስኩት እነግርሃለሁ። እሺ አመሰግናለሁ። ማን ነው የፈለገኝ? በእናት የምጠብቀው ስልክ ከቢሮ ነው። መቼም ታክሲ ውስጥ ሆኖ ከቢሮ አይደውልልኝም ማለት። ውይ እኔ ነኝ እኮ። ምን ትሽ በእናትህ ረስቼው። ቅድም እኮ ወደዚህ ሲመጣ ባትሪ ዘግቶብኝ እኔ እኮ ነኝ አስደውይኝ ብያለሁ ነበር። ኧረ አንተ ምን አይነት ቀልበ ቢስ ነህ በእናትህ። እኔ ደግሞ ስንቱን ነገር አሰብኩ። ደግሞ ጠይቄ አልነበር እንዴ? ምን ትቆጣኛለህ እንዴ? በዚህ ኑሮ ውድነት እንኳን ይሄን አይደለም አንተን እንኳን ብረሳ ልትቆጣኝ አይገባም። እኔ ስንት የሚያሳስበኝ ጉዳይ አለ። ትሽ ወሬ እንዴ? አንተ ደወለች። ማን ያስደወለች? ሄሎ መልሼ ደወልኩ። ይቅርታ። ችግር የለውም። ምን ነው? አይ ልጁን ትንሽ አስታወስኩት መሰለኝና ምናልባት ከረዳ ብዬ ነው። እሺ ምን አይነት ልጅ ነው? አይ ረዘም ያለ ወንድ ነገር ደስ የሚል እና ጨዋ ነገር መሰለኛው። እርግጠኛ ነሽ? አዎ እንደዛ ነው። እሺ አውቄዋለሁ። አመሰግናለሁ። አንተ ምን አይነት ልጅ ነሽ? በእናትህ ደስ ትላለች። እስኪ በቃ ሴቭ እናድርገውና ቴሌግራም ላይ እናያት። እንዴ አይታት የለ እንዴ? ኧረ እኔ እባክህ ምንም ትዝ አትለኝም። ምን አይነት ቀልበ ቢስ ነህ በእናትህ። እኔማ ሴቭ አድርጌያታለሁ። ፎቶ የላትም እባክህ። ፎቶ የላትም? በቃ አስቀያሚ ናት ማለት ነው። ድምጿ እኮ ደግሞ ሲያምር በእናትህ። እስቲ አስታውስ፣ ምን አይነት ልጅ ነች በእናትህ? ድምጿ ያምራል። በቃ አስቀያሚ ናት። ይኸውልህ ድምጿም ያምር፣ ጨዋ ቆንጆዬ ሴት አይተህ ታውቃለህ? ምንም ትዝ አትልም? አዎ ግን እንደዚህ ጸባይ ሰናይ ከሆነች አስደውይኝ ስትላት የምታስደውል ከሆነ ሲደወላት ቶሎ የምታነሳ ከሆነ በእርግጠኝነት አስቀያሚ ናት። እንዴ ቆንጆቹን አናቃቸውም እንዴ? እንኳን መልሰው ሊደውሉ አየር ላይ እኮ ነው ብሎክ የሚያደርጉ። እኔ ደግሞ አንተን ቀልብ አለ ብዬ አንተን የምጠይቅ አንቺ ነሽ እንዴ? እሺ በቃ ስብሰባ ገባዋል። እስኪ ሲመጣ በቃ የሆነ ቦታውን አስጠብቁ። የት ነው? እኔ እንጃ በቃ የሆነ ቦታ ነው። ሁለት ቡና እና እሺ የሚለን ይመስላል። ግን እስኪ ያለሽ እንዴት ነው የምታምረው በእናትህ። የሆነ ቦታማ አውቃታለሁ። የት ነው የማውቃት በእናትህ?
ወይ አንተ ደግሞ በቃ ቆንጆ ሲስታይ ሁሉንም ታውቃቸዋለህ ማለት ነው? ወይ የምሬን ነው። እሺ ምን ልትል ደግሞ? ጂኔት ነው የምታውቃት? አብረህ ተምረሃል ወይስ አብረህ ሰርተሃል? በእናትህ የምሬን ነው። የሆነ ቦታ አውቃታለሁ። እባክህ ዝም በል። እቺን የመሰለች ልጅ ግን ቡና ሲሸጥ አይገርም። እቺማ ቤቱ ባለቤት ነው የምትሆነው። አይ አሁን ጠጣና እንሂድ። ስንት ነው? 70 ብር። ቴሌ ብር አላችሁ? አዎ። እሺ 09 77 34 99 አዎ 99 አንቺ ነሽ እንዴ? አንቺ ነሽ እንዴ? ምን? እሺ በቃ እሺ። ያው አሁን ይኸው አስገብቼልሻለሁ። እሺ አመሰግናለሽ። አንተ እሷ ነች። ማን? ያቺ ያስደወለችክ? ማን? ጨዋዋ በአካል አይደለችም። እቺን አውቃታለሁ እኮ። የምታውቃት እኮ ስላስደወለች ነው። አንተ እቺን የመሰለች ቆንጆ እንዴት ነው የምታስደውለኝ? ደግሞ እንዴት ስትኮሳተር እንደነበር እያያት። ባክ ዝም ብለህ። ራሷ ነች። ድምጿ ራሱ በጣም ነው የሚመሳሰል። ባክ እሷ አይደለችም። ነች። አይደለችም። ነች። ነች። እንደውም ለምን ደውለንላት አናረጋግጥ? እንዴት ደውለንላት ካነሳች እሷ ነች፣ ካላነሳች ደግሞ እሷ አይደለች። የባለቤቷም ሊሆን ይችላል እንጂማ እቺን የመሰለች ቆንጆ ደፍሬ አስደውይኝ አለኝ። በቃሽ፣ ሄደን ደውለን እናረጋግጥ። ሄሎ ሄሎ። እኔ እኮ ድሮም ነግሬሃለሁ፣ ወይ የቤቱ ባለቤት ወይ የቷ ናት። አንቺን የመሰለሽ ቆንጆ ደፍሬ አስደውኝ እላታለሁ እንዴ? ሜሪ ስልክሽ እየጠራ ነበር እንዳይዘጋ ብዬ አነሳሁት፣ ግን ዝም አሉ። እሺ አመሰግናለሁ። ቻርጀሩ ሞላልኝ? አዎ 80 ያርጉልሻል። አይ በቃ ይበቃል። አመሰግናለሁ። እሺ ያለን እኮ ደስ አይልም? ሄላ ተደውሎ ነበር። ባክሽ አንቺ ፈልጊ አይደለም። ቆይ አንተ ምንድን ነው እንደዚህ የሚያደርገህ? ልጅቷ ከተመቸችህ እኮ እቺን ጠበቅ ነው ማድረግ ያለብህ። ወይ ጓደኛ ወይ አለቃዋ ነው የምትሆነው። በዛውም መግባቢያ ይሆናል። ባክ የማይሆን ነገር አታውራ። እስቲ ቆይ እንደውም ቴሌግራም ላይ ያው እንዴ ይሄ ቅድም የመጣው ልጅ አይደል እንዴ? ታዲያ ለምን ይበሳጫል? ለምን ደወለ? ቆይ እስኪ ልስማው። ሄሎ ሄሎ፣ እንዴት ነሽ? አለው ይመስገን። ቅድም ተወራጨው፣ ይቅርታ። አይ ችግር የለውም። ምን ሆነ ነው ግን? አይ ምንም፣ ትንሽ አንቺ ጋር የምትሰራዋ ልጅ አናደኝ። እንዴት? ለምን? ማለት ማን? አይ እኔ እንኳን አላቃትም። እንደውም የሆነች ቀይ ቀጭን ረዘም ያለች እናንተ ጋር የምትሰራ ልጅ የለች? ነጭ ሹራብ የለበሰች ቀይ ቀጭን ረዘም ትል? አረ የለችም። አይ እሱማ አለች። ቅድም ያስተናገደችን እሷ ናት። እና ምን አደረገች? አይ ብዙም አይደለም፣ ያው አስተያየት በግል ነው እና የሆነ አስተያየት ነበረኝ።
እና ያው ይሄን አስተያየቷን ደግሞ ላንቺ ተናግሬ ከስራው አላባራት አልፈለኩም። እና ያው ከቻልሽ ስልኳን ስጭኝና እኔው ራሴ ልንገራት ብዬ። ቆይ ይሄን ልምናጥታ ነው? አይ ብዙም አይደለም እንዲሁ ልነግራት። ያው እኛ ቤተሰብ ነን። ያው እኔ ካልነገርኳት ደግሞ በእኛ የተነሳ ሌላ ከስተመር ከምታጡ ብዬ ነው። እሺ ስልኳን ይፈለኩ? አዎ እሺ በቃ ልክልሃለሁ። እሺ አሁን ከቻልሽ ላኪልኝ። እንደውም ያኛውን ቁጥር ልላክልህ። ቆይ ላከች? አዎ ደውላት። ምን ልበላት? ኧረ ዝም ብለህ ደውላትና የምታወራውን ታወራታለህ። ሄሎ። አቤት። እንትና ነሽ? ማን? ቀይዋ ረጅሟ ቆንጂዋ? ይቅርታ ስምሽን ስለማላውቀው ነው። አሁን እሺ ምን ልታዘዝ? ምንድነው እንትን ቆንጂዬ እንደሆንሽ ልነግርሽ ነው የደወልኩልሽ። እሺ አመሰግናለሁ። ጨረስክ? እና እንትን ደግሞ ሙያሽም በጣም ቆንጆ ነው። ቅድም ቡናሽን ጠጥቼ ነበር እና ሙያሽን አድንቄ ነው። አመሰግናለሁ። እሺ እና ምን በቃሽ ከስተመር እንሆናለን። እሺ በቃ አትጥፉ። ትሽ ማውራው ሁሉ ጠፋኝ እኮ በእናት ደግሞ አንተን ያስነከኝ ሳልዘጋጅ ደውላት ብለህ። አረ በቃ አትጨነቅ፣ እዛው እንሄዳለን። አልሄድም እባክህ። አሁንማ ትንቀኛለሽ። በቃ ቆንጆዬ ነሽ ባለሙያ ነሽ ምናምን ብዬ ተጃጂ እጭ ምን አይነት ልጅ ነው?